ሰላም ሰላም እንዴት ናችሁ? እኔ በጣም ደህና ነኝ አልহামዱሊላህ ረቢል ዓለሚን። ይህ ቻናል ማሜ እይታ ይላል አይደለ? እና እይታ ሲባል አጫጫን ጊዜን ሁኔታን ነገሮችን ይጠቁማል አይደለ እይታ። እና ይሄ በዚህ የቲክቶክ አካውንቴ ደግሞ እኔ የሚሰማኝን የማየውን የምሰማውን መሆን አለበት ብዬ የማምንበትን ነገሮች የማቀርብበት የቲክቶክ አካውንቴ ነው ማለት ነው። በዚህ ቻናሌ ርዕስ አልመርጥም። ነገሮችን ለማገናዘብ ይሆናል ብዬ ባሰብኩት መልኩ ለማዘጋጀት ጥረት የማደርግበት ነገር ነው የሚፈጠረው እንጂ ስፖርት፣ ማህበራዊ ኑሮ፣ ፖለቲካ፣ እምነት፣ ፊሎሶፊ፣ ሳይንስ በቻልኩት አይምሮዬ በሰጠኝ መልኩ ለናንተ የማቀርብበት የምንማማርበት የቲክቶክ አካውንቴ ነው። ፎሎ አድርጉ፣ ላይክ ሼርም አድርጉልኝ፣ ኮፒ ሊንክም እያደረጋችሁ አብረን የምንቀጥል ይሆናል ማለት ነው አላህ ካለና በተቻላችሁ አቅም ፎሎ አድርጉ። ቶሎ ቤተሰብ ሁኑ፣ እንማማር። ያው መንደሩ ትንሽ ምቾት የለውም ባይዘዌ ብዙዎች ናቸው እንግዲህ ያው ምቾት አልሰጠኝም ነበር ከዚህ በፊት ይሄ የቲክቶክ መንደር ምቾት እንደሚነሳኝ የሚያውቁ ሰዎች ግድ የለህም ብትመጣ እኛ መንደር ብዙ ነገር መማማር እንችላለን ብለው ብዙ ሰዎች ናቸው ግፊት ሲያደርጉብኝ የነበረው። ይሄ እንትን አይደለም፣ ውሸት አይደለም፣ ጉራም አይደለም። እና እኔ ግን እስከዛሬ ድረስ ምቾት የሚሰጠኝ መስሎ ስላልነበረ እስከዛሬ ሊኖረኝ አልቻለም ማለት ነው። ይሄው እንግዲህ ፍላጎቱም ሆኖ መሆንም ባለበት ጊዜ ላይ ሆኖ ይሄው የቲክቶክ አካውንት ኖረኝ ማለት ነውና በተቻለኝ አቅም ለናንተ ይመጥናል ያልኩትን ያስተምራል ይቀይራል ያልኳቸውን ሐሳቦች ባጭሩ ወደናንተ ማድረስ ይሆናል ማለት ነው። ስለመልካም ተበብራችሁ ላይክ ስለምታደርጉ ፎሎ ስለምታደርጉኝ ሼርም ስለምታደርጉልኝ ኮፒ ሊንክም ስለምታደርጉልኝ ስለመልካም አስተዋጽኦቻችሁ ስለመልካም አስተሳሰባችሁ በጣም አመሰግናለሁ። እኔም ላለመሳሳት ልክ ለመሆን ጥረት አደርጋለሁ አላህ ካለ ማለት ነው። እና እናንተም ላይክ እያደረጋችሁ ሼርም እያደረጋችሁልኝ ከጎኔ ሆኑ ለማለት እወዳለሁ። ያው እንዳልኳችሁ ነው ርዕስ መመርጥበት ቻናል አይደለም። አያገባኝምም የምል ሰው አይደለሁም። ሁሉም ነገር ይመለከተኛል፣ ያገባኛል። ግን እንዴት ልግባ በምን ሁኔታ እዛ ነገር ላይ አስተዋጽኦ ላድርግ የሚለው ነገር ነው የሚያሳስበኝ እንጂ የማያገባኝ ነገር የለም። ስለዚህ በብዙ መልኩ የምጥር የምሰራ የምለፋ ይሆናል ማለት ነው። ማሜ እይታለኝ በድጋሚ ስለመልካም ተበብራችሁ በጣም አመሰግናለሁ። ቻው።